ሃሌሉያ አሜን ኢየሱስ ክርስቶስ ጌታ ነው ኢየሱስ ክርስቶስ ያድናል እስከዛሬ ጠበቀን እስከዛሬ ረዳን አምላካችን የተባረከ ይሁን እንደዚህ በሰላም ያቆየን እንደዚህ በሰላም ይረዳን አምላካችንና አባታችን የተባረከ ይሁን ዛሬ ደግሞ ከመጽሐፍ ቅዱሳችን አንድ ቃል እናይና ወደሚቀጥለው አምልኳችን እንቀጥላለን በመጽሐፍ ቅዱሳችን በማቴዎስ ወንጌል 5:13 ላይ እንደዚህ የሚል ቃል አለ እናንተ የምድር ጨው ናችሁ ጨው አልጫ ቢሆን ግን በምን ይጣፍጣል ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም እናንተ የዓለም ብርሃን ናችሁ በተራራ ላይ ያለች ከተማ ልትሰወር አይቻላትም መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረጹ ላይ ያኖሩታል በቤት ላሉት ሁሉ ያበራል መልካሙ ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል ስለዚህ ኢየሱስ ክርስቶስ እዚህ ጋር ማቴዎስ 5 ላይ በተራራ ላይ ሆኖ ለደቀ መዛሙርቱና እዛው ለነበሩት ሰዎች ሲነግራቸው ሲያስተምራቸው የነበረው ነገር ነው ሁላችንም እንደምናውቀው የተራራው ስብከት በመባል የሚታወቅ ቦታ ነውና ኢየሱስ ክርስቶስ ከላይ የተነገረ መጣና 13 ላይ ምን አላቸው እናንተ የምድር ጨው ናችሁ ስለዚህ ምን እንደሆኑ ማን እንደሆኑ እየነገራቸው ምን አላቸው እናንተ የምድር ጨው ናችሁ ስለዚህ እናንተ የምድር ጨው ናችሁ ጨው አልጫ ቢሆን ግን በምን ይጣፍጣል ወደ ውጭ ተጥሎ በሰው ከመረገጥ በቀር ለምንም አይጠቅምም ስለዚህ እናንተ የምድር ጨው ናችሁ ጨው ለምንድነው የምንጠቀመው ለማጣፈጥ እንጠቀመዋለን ምግቦች እንዲቆዩልን እንዳይበላሹ እንጠቀመዋለን ስለዚህ እናንተ ደግሞ የምድር ጨው ናችሁ ምድር እንዳትበላሽ የምታደርጉ ናችሁ ምድርን የምታጣፍጡ ጣዕምን የምትሰጡ ናችሁ ብሎ ኢየሱስ ክርስቶስ ይነግረናል ማለት ነው ስለዚህ ጣዕም ላይ ያጣሰው ጋር ስትሄዱ እናንተ ጨው ስለሆናችሁ ጣዕምን ትሰጣላችሁ ስለዚህ ከዛም በኋላ ምን ይላል ጨው አልጫ ቢሆን ግን በምን ይጣፍጣል ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ጨው አልጫ ቢሆን ጨው ባይጣፍጥ ኖሮ ጨው ጣዕም ባይኖረው ይጣል ይረገጥ ነበር እንጂ እንደዚህ በየቤታችን ምግብ ላይ አድርገን አንመገበውም ነበር ስለዚህ እናንተ ጣዕም የላችሁም ተብላችሁ የምትጣሉ ሳይሆን ጣዕም ስላላችሁ ጨው ስለሆናችሁ የምትጠቅሙ ናችሁ የምታጣፍጡ ስለሆናችሁ ተራ ሰዎች አይደላችሁም ጠቃሚ ሰዎች ናችሁ ብሎ ኢየሱስ ክርስቶስ ይነግራቸዋል ማለት ነው ከዛ በኋላ 14 ላይ ቀጥሎ ምን ይላቸዋል እናንተ የዓለም ብርሃን ናችሁ በተራራ ላይ ያለች ከተማ ልትሰወር አይቻላትም መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረጹ ላይ ያኖሩታል በቤት ላሉትም ሁሉም ያበራል ይላል ስለዚህ መጀመሪያ እናንተ የዓለም ጨው ናችሁ አለና ምን አለ እናንተ ደግሞ የዓለም ብርሃን ናችሁ ስለዚህ በጨለማ ላሉት ሰዎች ብርሃንን የምትሰጡ ናችሁ ምክንያቱም ብርሃን ናችሁ የዓለም ብርሃን ናችሁ ከዛ በኋላ ምን አለ በተራራ ላይ ያለች ከተማ ልትሰወር አይቻላትም ማለት በተራራ ላይ ያለች ከተማ ልትሰወር አይቻላትም ምክንያቱም በተራራ ላይ ናታ ከተራራው ላይ ስለሆነ ማንንም ሊሸፍነው ወይንም እንዳይታይ ያደርገው አይችልም ምክንያቱም ከፍ ባለ ቦታ ላይ ስለሆነ እናንተም የዓለም ብርሃን ሆናችሁ እንደዛው ናችሁ ማንንም የእናንተን ብርሃን እንዳያወጣ ወይንም እንዳትታዩ ማድረግ አይችልም ምክንያቱም እናንተ የዓለም ብርሃን ናችሁ በተራራ ላይ እንዳለች ከተማ ናችሁ ብሎ ኢየሱስ ክርስቶስ ይነግራቸዋል ማለት ነው ኢየሱስ ክርስቶስ አንድ ቦታ ላይ ካየነው ኢየሱስ ክርስቶስ ምን ብሏል እኔ የህይወት የዓለም ብርሃን ነኝ የሚከተለኝም የህይወት ብርሃን ይሆንለታል ብሎ ስለዚህ እኔ የዓለም ብርሃን ነኝ አለ ኢየሱስ ክርስቶስ ከዛ እዚህ ጋር መጥቶ ምን አለ እናንተ የዓለም ብርሃን ናችሁ ስለዚህ እኛ ብርሃን ለመሆን ምንም የምናደርገው ነገር የለም ማለት ነው ኦሬዲ ኢየሱስ ክርስቶስ ብርሃን ናችሁ ብሏል ስለዚህ ብርሃን እንድትሆኑ ምንም የምታደርጉት ነገር የለም ከክርስቶስ የተካፈላችሁ ይህ ባህሪያችሁ ነው ይህ ኔቸራችሁ ነው ኦሬዲ ማንነታችሁ ነው ብርሃንነት ብሎ ኢየሱስ ክርስቶስ አስረግጦ ይነግረናል ማለት ነው ከዛ በኋላ ምን ይላል 15 ላይ መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረጹ ላይ ያኖሩታል በቤት ላሉትም ሁሉም ያበራል ስለዚህ መብራትንም አብርተው ከእንቅብ በታች አይደለም በማይታይ ቦታ ሳይሆን በሚታይ ቦታ ከላይ በሆነኛ መብራት እኮ ስናበራ በማይታይ ቦታ ደብቀነው ሳይሆን ምናበራው ከላይ በደንብ እንዲታይ መብራት እንዲሰጥ እዚህም ጋር ያሉ ሰዎች በደንብ እንዲያበራ አድርገን እንደምናበራው ሁሉ እና
መብራት ያላችሁት መብራት እስከሆናችሁ ድረስ ያላችሁት ከላይ በሚታይ ቦታ ነው እንጂ በማይታይ ቦታ ከስር አይደላችሁም ብሎ ኢየሱስ ክርስቶስ ቦታቸውንም አስረግጦ ይነግራቸዋል ማለት ነው። ከዛ 16 ላይ ምን ይላል? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ስለዚህ ምን ይላል? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እንዲሁ በመቅረጹ ላይ እንዳለው እንደዛው በሰው ሁሉ ፊት ይብራ። እንዴት ነው ይሄ መብራት የሚበራው ብለን ካየን መልካምን ስራ በመስራት። ስለዚህ ይህንን መልካም ስራ ደግሞ ሰዎች ሳይዩ ማንን ነው የሚያመሰግኑት? የሰማይ አባታችንን። ማንን? እግዚአብሔር። ስለዚህ እኛ ክርስቲያኖች በኢየሱስ ክርስቶስ የሆነን ሰው ቢያደርግልንም ባያደርግልንም ሰው ቢመርቀንም ቢሰድበንም እኛ ማድረግ ያለብን ከክርስቶስ የተካፈልነው ይህ ብርሃንነት ኔቸራችን ስለሆነ ይህ ብርሃንነት ማንነታችን ስለሆነ ሰው ቢያደርግልን ባያደርግልን አይደለም እኛ የምናደርገው ኦልዌይስ ከእግዚአብሔር የተካፈልነው ባህሪ ስለሆነ ልናደርገው የሚገባ ወይንም ልንገልጠው ወይንም ልናሳየው የሚገባ ባህሪያችን ነው ማለት ነው። ስለዚህ አንድ ሰው ለምሳሌ አንድ ሰው ሁሌ የሚሰድበን ሁሌ መጥፎ ነገር ሁሌ የሚያሸን ከሆነ እኛ ግን ሁሌ ምንባርከው ሁሌ ምንጸልይለት ይልቅ የሚያስፈልገው ነገር ምናደርግለት ከሆነ ይሄ ሰው አንድ ቀን ምንድነው የሚለው? ወይኔ እንዴ ይሄ ሰው እኔ ሁሉ እያረኩበት እሱ ግን ሁሌ ጥሩ ነገር የሚያደርግልኝ ከሆነ ይሄ ምን ገብቶት ነው? ይሄ ሰው ምን አስቦ ነው? ምን ቢረዳ ነው ብሎ ሲያይ ይሄ ልጅ ማንን ነው የሚያመልከው? የማን ልጅ ነው ብሎ ሲያይ የእግዚአብሔር ልጅ ነው። ስለዚህ ምን ይረዳል ያ ሰው? የእግዚአብሔር ልጆች የሆኑ ሁሉ ስራቸው ምንድነው? ፍቅርን መስጠት። ከክርስቶስ የተካፈሉት ባህሪ ስለሆነ የብርሃንነት ስለሆነ ሰው ቢያደርግላቸው ባያደርግላቸው ቢመርቃቸው ባይመርቃቸው ቢጸልይላቸው ባይጸልይላቸው ፍቅርን ቢሰጣቸው ባይሰጣቸው እነሱ የሚያዩት ከሰው የሚያገኙትን ሪስፖንስ ሳይሆን የሰማይ አባታቸውን ነው የሚያዩትና መልካምን ስራ ሰርተው እግዚአብሔርን እንዲባረክ ነው የሚፈልጉት። ይሄ ነው አላማቸው ብሎ ወደዚህ መረዳት ራሱ ሰውየው ይመጣል ማለት ነው። ስለዚህ እኛ እግዚአብሔርን በአገልግሎታችን እናሳያለን፣ በመዝሙራችን እናሳያለን፣ በስብከታችን እናሳያለን። ግን ከዛም ባለፈ በኑሯችን በህይወታችን መልካምን ስራ በመስራት እግዚአብሔርን ማሳየት እንችላለን እና በድርጊቶቻችን በህይወታችን በኑሯችን በመዝሙራችን እግዚአብሔርን እንድናሳይ ዛሬ በፍቅር መልእክቴን አስተላልፋለሁ። ስለዚህ ቅድም እንዳየነው እኛ የምድር ጨው ነን፣ የዓለም ብርሃን ነን እና ይህ ብርሃንና ይህ ጨው ለሰው ሁሉ መታየት አለበት፣ ለዓለም ሁሉ መብራት አለበት። ቅድም እንደተናገርኩት መብራታችንን ማብራት አለብን መልካም ስራ በመስራት ደግሞ ጨውነታችንንም ለዓለም ማሳየት አለብን። ስለዚህ አሁን እግዚአብሔርን እናመልካለን። Mazmure
በመዝሙሬ ላይ ግደልኝ አይኖ